ሰው ምን ይመስላል መሰላችሁ ሚዲያ ላይ ነው ማለት ነው አዶናይ እግዚአብሔርን ድሮ ምናምን ነገር ዝም ብዬ ዘጠቅ ማለት ነው እግዚአብሔርን ሆነ በቃ 200 ምናምን 300 ሰው ነበር የሚያየው እግዚአብሔርን በቃ አይታይም ብዬ ስለማስብ ማለት ነው ውስጤ በቃ ያ ነገር እንደማይታው አውቋል በቃ ሌላ ሰው አይስብም ማለት ነው ግን አንተ ምን አልክ መሰላ ከውስጥ ያለውን ነገር አውጥተህ ተግብሮ ስትልሰሙ እግዚአብሔርን እስቲ ምናምን ብዬ የሆነ ጊዜ አገኘው የሆነ ጊዜ ታስታውሳለህ የተገናኘንበት ጊዜ ተገናኘንና ምናምን ከዛ ስልክ ተለዋወጥን ምናምን ነገር ዲቻውቶችን አግኝተን ምናምን ከዛ ከሰባወር በፊት ነበር ስመወር ከዛ ተገናኝተን ምናምን ነገር ማይኮ ና እንደ ይፈልጋሉ ምናምን ነገር አንድ ፌመስ ሰው እፈልጋለሁ ማለት በጣም እግዚአብሔርን ለሚያውቀው ያውቃል እግዚአብሔርን እንዴት ደስ እንዳለኝ እግዚአብሔርን እና እሱ ጋር ሄጄ እግዚአብሔር በጣም ብዙ ነገር እንቀሰምኩ አሁን እንደዚህ ማወራበትን የዛ ሰዓት እሱ ጋር ስላወራው ነበር እግዚአብሔር እሱ ስላጫወተኝ ድፍረት ስለሰጠኝ ነው አሁን እዚህ ጋር የምታገኙኝ እንጂ ባያገኘኝ ቤቱ ድረስ አምኖ ጠርቶኝ ስልኩ ሰጥቶኝ ናንካ አግዘኝ ብሎ ያን ሰዓት መጥቶ እንደዚህ እንትን ባይል ኖሮ ማይኮ ወይ እዚህ ጋር ኪሙን ያገኘው አንድ ቦታ ጥግ ላይ ነው ብቻ ከፍቶት ወይ ነገር ሆኖ ምናምን ነገር እና ምን ለማለት ነው አዶናይ የውስጡን ነገር አሰበ ተገበረው እና ምን ለማለት ፈልጌ ነው ማንንም ሰው ማለት ነው ከልባችሁ አስባችሁ ስሩ ቫይራል በጣም የራሳችሁ ሙድ አራምዱ በቃ ሰው ለሰው አይደለም የምትኖሩት አይው እግዚአብሔርን ከአዶናይ ምንም ነገር መማር ትችላል አይደለም ያዶንዬ እና እግዚአብሔርን እኔ ማርያምን አሁን ለቀልድ ምናምን ሳይሆን እግዚአብሔር ለኔ ምን ጊዜም ንጉሴ ነው መድኃኒዓለም አባቴ